ስለ ወጣትነት ሴቶች ብቻ አይደለም፣ ከኛ በፊት የመጡትን ማክበርንም ጭምር እንጂ። ለዚህም ነው በተለይ ዘበናይ ክለብ ውስጥ ጡረታ የወጡ ፕሮፌሽናል ሴቶች በሙያቸው ትሩፋትን የገነቡና አሁን ጥበብን፣ ታሪካችንና እህትማማችነትን ለማካፈል በመጡ አስደናቂ እመቤቶች የተሞላና የምኮራበት ነው። በመሆኑም ከዚህ ትልቅ ጉዞ መሃል የተወለደው መጽሐፍ ይዞት የመጣውን ገጸ በረከት ተካፋይ እንድትሆኑ እንሆ ብዬ እጋብዛችኋለሁ። ጥሪውን አክብራችሁ በመገኘታችሁ እጅግ አድርጌ በጣም አመሰግናለሁ። በሰሎሜ ዳኛቸው የተጻፈው ዘመናዊ ሙሽራ ከደቂቃዎች በፊት ተመርቋል። የሶስት መጽሐፍ ደራሲ ናት። የጤና ባለሙያ ናት። የሬዲዮ ፕሮግራሞቿን አዳምጣችሁ ከሆነ በጣም ነው ህዝብን የምታገለግለው። ስለዚህ ለሷ አንድ ስጦታ ስራዋን በተመለከተ ከኔ መጽሐፍ ጋር በተገናኘ አይደለም፣ በእውነት ለኢትዮጵያ ህዝብ ለምታደርጊው ውለታ እኔ እንደ ዘበናይ አመሰግናለሁ ለማለት ትንሽ ስጦታ አዘጋጅቼልሻለሁ። ለሬዲዮ ፕሮግራማት ከዚህ የበለጠ ጋዜጠኛ መሰለ ብዙ ሊወራላት የሚገባት ሴት ናት። በእውነት የሬዲዮ ፕሮግራማት ላይ ብታዩ በጣም ብዙ ወላጆችን፣ ህፃናትን የሚያስተምር በጣም ብዙ ትልልቅ ስራ ነው የምትሰራውና በደንብ አመስግኗት፣ በደንብ ወሯት። ላይንስ ኢንተርናሽናል ክለብ አባል ነኝ፣ ፕሬዚዳንታቸውም ነኝ። የክሬተር ክለብ ፕሬዚዳንት ነኝ። ክለቦቼ ውስጥ ደግሞ በጣም የወዱኝ ፍቅራቸውን ፍስስ አድርገው የሚሰጡኝ እህቶች አሉኝ። እነሱን ማመስገን ፈልጋለሁ። ሌላ ሳላመሰግን ማላልፈው ሻደም ኮሚኒኬሽን ይህንን ሁሉ ዶክመንተሪ እየሰራልን ያለው ሻደም ኮሚኒኬሽን ነው። እንዲሁ በስራ የማውቀው ሰው ነው። በጣም ነው ማመሰግናቸው። በጣም ጥሩ ስራ ይሰራሉ። እነሱንም አመሰግናለሁ። Audio Jungle.